ኢትዮጵያ ስመጣ ታስታውሻለሽ በጣም ብዙ ሰው ሲያንቋሽሽ ነበር በጣም ብዙ ሰው አስታውሳለሁ እንደም አንዲት እናት የሐዘን ልብስ ለብሳ ቀሚስ ለብሳ የጥቁር ማለት ነው ልጆች የገደልክብኝ ብላ ወጣችበት ጊዜ አስታውሳለሁ ራስህን ከዚህ ወጥቻለሁ ብለህ እናንተም እዚህ ውስጥ ያላችሁ በዚህ መንገድ ተወጣላችሁ ብለህ ምሳሌነት ነው ለኔ የሚታየኝ እዛ ውስጥና ምሳሌነት ትምህርት ነው የሚታየኝና ሰው የተረዳበት መንገድ ግን ያድ ነበርም because ቆርጣው ጉድ አደረጉኝ ላይ ቆራርጣው ተጠቀሙበት አሸነፉኝ ይሄም አሁን አንዱ የምትሰራበት መንገድ ነው በያስባለሁ ስትፈለግ በብዙ መንገድ አይደለም የምትፈተነው ያንን ፈተና አስተልፍ ጀግነት ወጣለ በያስባለሁ ትልቅ ሽንፈት ነበር ለኔ ምክንያቱም እኔ አሁን በመንፈሳዊ ደረጃ ነው የምሰራው which is ብዙ ሰዎች ከስቃይ እንዲወጡና ከዛ ከጎናቸው ላለ ሰይጣን ከሱ እንዲላቀቁ እኔ ያላማ ነው ግን ሰይጣኑ አሸነፈ ይዛኔ which is የማይሆን ቃል ትንጥዬ ቃል ቆርጦ አወጣት የ4 ሰዓት ነገር ነበር ምክር ነበር የሰጠሁት ከዛ 4 ሰዓት የ30 ሰከንድ ቪዲዮ አውጥተው ለቀቋት ሀገር ሙሉ አየት ሀገር ሙሉ ደግሞ እቺ 30 ሰከንድ ተጠቅሞ እኔን ለማጥቃት ወሰነ ማለት ነው ግን እቺ ነገርኩሽ 360 ዲግሪ እቺ ክቧ ማለት ነው የውሸት ደስታ ሰጣለሁ ይላል ሰይጣን ያቀርብልሃል እነዚህ ምርጫዎች በጣም አሉ ከውሸት ደስታዎች ሰይጣን የሚያቀርባቸው እነሱ ጋር ለምንድን ነው የምትሮጠው because መውጣት አልችልም ብለ ተዳክመ አምናሃል በቃ ስቃይ እንደዚህ በቃ ምን ያጨናንቅሻል ሁሉም ነገር አለሽ ለማምለጥ ወደ እነሱ ናቸው ምርጫዎች ለሰው መናገራቺ መውጣታቺ እሱ ነው በቃ ጊዜያዊ እሱ ጋር ትገቢያለሽ ከዛ ውጤቱ ደግሞ ምንድነው ቁጭት ነው ጸጸት ነው ጸጸትና ቁጭት ደግሞ ሰይጣን የሚጠቀምባቸው ታላላቅ ኃይል ናቸው የሰይጣን ከባሽ አይደለ አንድ ሰው ጸጸት ላይ ከሆነ በጣም ደካማ ነው weakness point ነገር መቀየር አይችልም ሁሌም ያለፈው ህይወቱ ላይ ይኖራል ከባሽ አይደለ ከዛ ጸጸት ምንወጣው በምንድነው because ጸጸቷን ካወጣናት ከህይወታችን እናሸንፋለን ከባሽ አይደለ አሁን እኔ ከነዚህ መጥፎ የሆኑ ሱሶች የወጣሁበት በምንድነው በይወና ነው ለራሴ የዋህ በመሆን በመረዳት ኦኬ ፈሪ ነኝ አፍራለሁ እጨናነቃለሁ ራሴን እንጠላለሁ ከሰው በታች ነኝ በያስባለሁ ግን ለራሴ የዋህ ነኝ ችግር የለውም እንዴት እዚህ እንደመጣው አላቅም እንዴት ራሴ እንደዚህ እንደጠላው አላቅም ግን ለራሴ የዋህ ሆናለሁ ዛሬ ለራሴ የዋህ ሆኜ አላቅም ባይዘው I love that እድሜ ልኬ ለራሴ ጨካኝ ነበርኩኝ ለምን ነው ራሴን ምኮረክሞ በየቀኑ ለምን ማን ያረጋኝ ማን ያስተማረኝ ገባሻ I think ምርጫ ልን ሁሌም በየቀኑ ግን የራሳችን ጠላት የራሳችን ሰይጣን እንድንሆን ምክንያቶች እየተሰጡን ያደግነው ማን የሰጠን በመንፈሳዊ ደረጃ ነው የተሰጠን እንደ ሀገር አንተ በታችና አንተ ቆንጆ አይደለም አንቺ እኮ እንደዚህ አይገባህም እኮ አይገባሽ ተደበቂ እንደዚህ በል ለምንድን ነው የሚመርጣው ኦኬ እነዚህ ድምጾች እየሰማኋቸው ነው ግን የዋህ መሆንን መርጣለሁ ለራሴ የዋህ ሆናለሁ በቃ ለመጀመሪያ ጊዜ በህይወቴ እስኪ የዋህ ሆኜ ሊየው ዛሬ እስኪ ራሴ በቃ ሊየው እስኪ ልምረጥ እስኪ ዛሬ ገባሽ አይደል አይ ነው በቃ የማይሆን ነገሮች አድርጌያለሁ ሱስ ውስጥ ነኝ በቃ ጭንቀት ውስጥ ነኝ ብልሽልት በላይ ሁሉ ነገር ተበላሽቷል ግን የዋህ ልሆን እስኪ